የምን ህዝብ ነው እንዲህ ተቀምጦ የነበረው? ጉባኤ ሲሆን እኛ የአካባቢ ህብረተሰብ ለምን አላወቅንም እያሉ መመርመር ጀመሩ። ከዕለታት አንድ ቀን ይህ ሰው እንደ ወትሮ ብዙ ቅጠል ቆርጦ በየቦታ ካስቀመጠ በኋላ የተለመደው የዳኝነትን ስራ ቀጠለ። በዚህም ጊዜ ህዝብ ከጫካ ተደብቆ ሲመለከት ይህ ብቸኛ ጉባኤተኛ ስለ ህዝብ ችግር አንስቶ ይናገራል። በዚህም ጊዜ ህዝብ ከየጫካ ተደብቆ ሲመለከት ይህ ብቸኛ ጉባኤተኛ ስለ ህዝብ ችግር አንስቶ ይናገር ስለነበረ ተደብቆ ይከታተሉት የነበሩ ሰዎች በጋራ የጎሳሎን አስተዳደር የሚገረሰሱበትን መንገድ ቀየሱ። በጊዜ የነበረ ጎሳሎ የማስወገድ ውሳኔ ሐሳብ ከተስማሙ በኋላ በጋራ ሆኖ ስልቱን ቀይሶ በትግል ከስልጣን አወረዱት። ከዚህም በኋላ ህዝብ ወደ ሶንጎ ሄዶ ውድሻ አደረገ። ውድሻ ሰው ሲሞት የሟቹን ጀግንነት ታዋቂነትን ለመግለጽ እንዲሁም ወዳጅ ዘመዶቹ ለማጽናናት የህብረተሰብ ወይም በህብረተሰብ የሚጨፈርበት የሚለቀስበት ሙሾ የሚደረደርበት ተውኔታዊ ድባብን የተላበሰ እንቅስቃሴ ያለበት ጭፈራ ነው ውድሻ ምንለው ማለት ነው። በዚህም ጭፈራ ህዝብ ጎሳሎ ከሚቀመጥበት ሶንጎ በመጥፋቱ አስወጋጆቹ ወዳ እንዳይታወቅባቸው በማሰብ በዚህ ውድሻ ሃሪ ሶንጎ ያያ ሃያ ጎሳሎ ያያ ጎሳሎ ሜሪ ሶንጎ ሜ እያሉ ጨፈሩ። ይህም ማለት ሃራ በሚባለው ሶንጎ የሚቀመጥ የነበረው የህብረተሰብ አስተዳደር ጎሳሎ ያያ የተባለ የት ሄደ? ይህ ማለት ሃራ የሚባል ሶንጎ ይቀመጥ የነበረ የህብረተሰብ አስተዳደር ጎሳሎ ያያ የተባለ የት ሄደ? በሶንጎም ዛሬ የለም አልተቀመጠም ማለት ነው ብሎ ጎሳሎ አልተገኘም። በዚህም የተነሳ የህዝብ አመጽ በማየሉ የሞት ቅጣት ተወስኗል። ከዚህም በኋላ ምን አይነት አስተዳደር መሆን እንዳለበት ህዝቡ ከመከረ በኋላ ህዝባዊ አስተዳደር በህዝብ የሚመረጥ አስተዳደር መርጦ 2 ምክር ቤት እንዲቋቋም ተደረገ። ከዚያም የጎሳሎ ህግ ደንብና አስተዳደር ፈርሶ አዲስ የብዙሃን ድርጅት ብልባላና ጣላና በመባል የሚታወቀው ምክር ቤት በማቋቋም በየተራቸው አንደኛ 8 ዓመት ሲያበቃ ሁለተኛ ሌላኛ 8 ዓመት እንዳስተዳደር ተደረገ። ውድ የባቦ ቱብ የቲክቶክ እና የዩቲዩብ ተከታዮች ቲክቶክ አካውንቴንም ፎሎ ያርጉ፣ ዩቲዩብ አካውንቴንም ደግሞ ሳብስክራይብ በማድረግ እኔ ወንድማችሁ አበረታቱኝ እላለሁ። አመሰግናለሁ። See you.